ክቡር ጠቅላይ ሚኒስተር ለቃለ መጠይቁ ፈቃደኛ ስለሆኑ አመሰግናለሁ። ክቡር ጠቅላይ ሚኒስተር፣ የአዲስ አበባ ኮሪደር ልማት ከተማችንን አረንጓዴ እያለበሳት ነው። ነገር ግን ነዋሪው በዚያው ልክ አረንጓዴ ላይ ሲረማመድ ይታያል። ለምንድን ነው? እኔ እንደሚመስለኝ ከነዋሪው ይልቅ ሳሩ በቂ ውሃ ስላገኘ ቅናት ያደረባቸው ይመስለኛል። ምቀኛ ሕዝብ አይደል እንዴ ያለን? የቀድሞ ጠቅላይ ሚኒስተር መለስ ዜና በአሁን ጊዜ ድሃ ሆኖ መኖር ይቻላል፣ ወደፊት ግን ድሃ ሆኖ መኖር አይቻልም ብለው ነበር። እውነት ነው። እኛም የእሳቸውን ቃል ለመጠበቅ ሌት ተቀን እየሰራን ነው። ድሃ ሆኖ መኖር እንዳይቻል እኮ ነው ትልቁ ትግላችን። ክቡር ጠቅላይ ሚኒስተር፣ በአሁኑ ጊዜ በኢትዮጵያ ውስጥ በደሞዝ መኖር ይቻላል? እኔ በደሞዜ ኖሬ ስለማላውቅ በዚህ ጉዳይ ላይ መልስ መስጠት አልችልም። እኔ የምኖረው በኢትዮጵያ ሕዝብ ፍቅር ነው። ግን ሰምቻለሁ አንዳንድ ሰዎች ደሞዛቸው ከወር እስከ ወር እንደሚለያይ። ክቡር ጠቅላይ ሚኒስተር፣ ሥጋ በኢትዮጵያ ብርቅዬ ምግብ ነው የሚባለው እውነት ነው? አዎ እርግጥ ነው። ብዙ ብርቅዬ ነገር አለ አይደል በሀገራችን። ቀይ ቀበሮ በየጫካው ይገኛል፣ ጭላዳ ዝንጀሮ በየሜዳው አለ። እንደዚሁም የሜዳ ፍየል ብርቅዬ ናት። ስለዚህ ሥጋም ብርቅዬ ነው። ግን ሕዝቡ እንደሚያውቀው ሥጋ ብርቅዬ ሆኖ ይቀጥላል ብለን ቃል እንደገባለት እናሳካዋለን። ብርቅዬነቱ እየጨመረ ሲሄድ ደግሞ የበለጠ ዋጋ ይኖረዋል። በአሁኑ ሰዓት በአገራችን አንዳንድ የፋብሪካ ሴት ሠራተኞች ደሞዛቸው ስላልበቃቸው በማታ ሴተኛ አዳሪነት እየሰሩ ነው ይባላል። ይህን እንዴት ያዩታል? አገራችን ውስጥ አንዲት ሴት በአንድ ጊዜ 2 ሥራ መሥራት መቻሏ በጣም የሚያስደስት ነው። ይህ የኢትዮጵያን ሴቶች የፈጠራ ችሎታ ማሳያ ነው። በተጨማሪም ለኮሪደሩ ድምቀት አይደሉ እንዴ? ደምቀው ሲታዩ መንገዱም ያምራል። በአሁኑ ጊዜ በኮሪደር ልማት አዲስ አበባ እያበራች እና እያሸበረቀች ነው። ግን የተወሰኑ የአዲስ አበባ ነዋሪዎች የመንገዱ ላይ መብራቶች እንዲቆራረጡ እያደረጉ ነው ይባላል። ይህን እንዴት ያዩታል? ይህ በቂ የኃይል አቅርቦት እያለ የመብራት መቆራረጥ የሚያጋጥመው የኤሌክትሪክ ኩባንያ ሠራተኞች ሴራ ነው። ምናልባት የራሳቸው ቤት እንዲበራላቸው ፈልገው ይሆናል። በቅርቡ አንድ የውጭ አገር ፕሬዝዳንት ኢትዮጵያን ጎብኝተው ነበር። በጉብኝታቸው ወቅት ምን አስደሳች ነገር ተፈጠረ? አዎ፣ ፕሬዝዳንቱ በአንድ የባህል ምግብ ቤት ሙዝ በሚጥሚጣ እና ቆሎ በወጥ እራት በልተው በጣም ተደስተዋል። ይህ ምግብ የእናንተ ብሔራዊ ሀብት ነው፣ ለዩኔስኮ ልታስመዘግቡት ይገባል ብለዋል። አንዳንድ ነዋሪዎች የኮሪደሩ ዛፎች በምሽት ይጮኻሉ ይላሉ። ይህ ምን ያህል እውነት ነው? ምናልባት ዛፎቹ በኮሪደሩ ውበት ደስ ተሰኝተው መዝሙር እየዘመሩ እና በቅጠሎቻቸው እያጨበጨቡ ይሆናል። እኛም እንደዚህ ብንደሰት ይሻላል አይደል እንዴ? ክቡር ጠቅላይ ሚኒስተር፣ ምላሽዎት በጣም ልዩ ነው። ለጊዜው ከልብ አመሰግናለሁ። ምንም አይደል ጋዜጠኛ። እኛ መሪዎች ሁልጊዜም ልዩ መሆን አለብን። ነገሩ የሀገራችን ሕዝቦች ልዩ አይደሉም። ለሌላ ጊዜ በበለጠ አስኪን ጥያቄ እንገናኝ። ለነገሩ ሳቅ ለጤናማ አእምሮ ቁልፍ ነው ይባላልና ሁላችን ጤናማ እንሁን። በድጋሚ አመሰግናለሁ። Oh my God.